እውነተኛይቱ እናት የትኛዋ ናት? ጌታ የሚፈርደው ነገር ነው። ይሄ ማንም አይደለም፣ ከእናት በስተቀር የሚያውቅ ማንም የለም። ታሪኩ ባጭሩ ሁለት እናቶች በተመሳሳይ ጊዜ ልጅ ይወልዳሉ። ከጥቂት ጊዜ በኋላ ምሽት ላይ ሁለቱም እናቶች ጭልጥ ያለ እንቅልፍ ውስጥ ገብተው በነበሩበት ሰዓት አንደኛዋ እናት አራስ ልጇ ላይ ተኝታበት አፍና ትገለዋለች እና ከእንቅልፏ ትነቃለች። ከዚያ መጮህ የለ ያዙኝ ምናምን ብሎ ማለት የለም። ድምጿን አጥፍታ ቀስ ብላ የሞተ ሕፃን ልጇ ሌላኛዋ እናት አጠገብ አስተኝታ በሕይወት ያለው ልጅ ከእናቱ ጉያ ሰርቃ የራሷ ጉያ ስር አስቀምጣ ተመልሳ ለጥ ብላ ትተኛለች ማለት ነው። እና ምን ቢሆን ጥሩ ነው? እውነተኛዋ እናት ልጇን ተነጥቃ ልትል ትችላለች። ነገር ግን እንደሷ የሚያውቅላት ማንም ሰው የለም በዙሪያዋ እና ከባድ ነው ለሙግት በሁለቱ መካከል በጣም ከራሳቸው በስተቀር ማንም ለማወቅ ስለማይችል ወደ ንጉሱ ሄደው ፍረድልን ማለት ብቻ ነው በቃ ያለው አማራጭ። እንግዲህ አስደናቂው የፍርድ ሂደት የምናገኘው እዚህ ጋር ነው። ምን አለ? ሰይፍ አምጡና ልጁን ለሁለት ሰንጥቁት አለ ንጉሱ። በዚህ ጊዜ ነው እንግዲህ እውነተኛዋ እናት ከሐሰተኛዋ እናት በደንብ ተለይታ የምትታወቅበት ሁኔታ ማንጸባረቅ የሚቻልበትን ምላሽ የሰጠችው። ልጇ ከሚገደል ሁሉ ይቅርብኝ ማለት የሚችል ፍቅር አላት እና ብትሸነፍ ይሻላታል። ነገር ግን የሚገርመው ነገር ይሄ ነበር ዋናው መለያው መንገድ እና አንደኛ ሁለቱም የሚመሳሰሉበት ነገር እንቅልፋሞች መሆናቸው ነው። ሁለቱም ያው ናቸው፣ እንቅልፋሞች ናቸው። ልጃቸው ሲሞት ወይም ሲሰረቅ አላወቁም። እና ወደሚመስሏቸው ቤተ ክርስቲያናት ስንመጣ በጣም አስገራሚ ተመሳሳይነትን እናስተውላለን። በመጀመሪያ ደረጃ ልጅ መውለድ በራሱ ታላቅ በረከትና ክብር ነው ለእናት። ስለዚህ የኢትዮጵያ ኦርቶዶክስ እና ፕሮቴስታንት ቤተ ክርስቲያናትም ልክ እንዲሁ ናቸው። ትውልድ አድነዋል። የኦርቶዶክስ ቤተ ክርስቲያን በጥንት ጊዜ እጅግ የሚደነቅ እጅግ የሚመስጥ እውነተኛ የክርስትና ትምህርት የምታስተምር እጅግ ብዙ የጌታ ደቀ መዛሙርትን የወለደች ቤተ ክርስቲያን ናት። መጽሐፍ ቅዱስን ያሻገረች ናት። ከ16ኛው ምዕተ ዓመት ጀምሮ ነው ጭልጥ ያለ እንቅልፍ ውስጥ የገባችው። ምን ተፈጥሮ ነው? ያው ታሪኩን የምታውቁ ከሆነ በ16ኛው ምዕተ ዓመት ግራኝ አህመድ የተባለ ሙስሊም ወረራ ወቅት መጽሐፍት በጠቅላላ በየገዳማቱ እየተለቀሙ እንዲቃጠሉ አድርጓል እና ከዚያ ጊዜ ጀምሮ ነው እንግዲህ የኦርቶዶክስ ቤተክርስቲያን ያን ሁሉ ሰማያዊ ውበቷንና ክብሯን ትታ ጭው ወዳለ እንቅልፍ ውስጥ ሰጥማ መግባት የጀመረችው እና ብዙ የስህተት አስተምሮች ተስፋፍተዋል ከዛ በኋላ። በአንጻሩ ደግሞ የፕሮቴስታንት ቤተክርስቲያንን በተመሳሳይ ጊዜ ሌላ አይነት ታሪክ ሲፈጠር እናያለን። በ16ኛው ምዕተ ዓመት ከማርቲን ሉተርና ከዚያም በኋላ ከምዕራባውያን የሪፎርሜሽን እንቅስቃሴ በኋላ ከዛ በተያያዘ እንግዲህ ወንጌል የተቀበለችና በሰፊው የሰበከች ለወንጌልም ብዙ መከራ የተቀበለች ብዙ ልጆችን በወንጌል ያፈራች ነች። ቢሆንም ግን የኋላ ወንጌል ከምዕራባውያን እንደመጣ ሁሉ እንደዚሁ በሽታውንም አብራ ደግሞ አስገብታለች እና እልም ያለ መንፈሳዊ እንቅልፍ ውስጥ ሰጥማለች። እሷም ይሄ ከምዕራባውያን ወሰደችው በሽታ ያው እንደምናውቀው ገንዘብ ወዳድነት ነው። ንግድ ሆኗል ማለት ነው። ክርስትና ቢዝነስ ሆኗል። ይህም ከምዕራብ የመጣ ነው እና በዚህ ጉዳይ ማለት ብዙ ነገር ማለት ቢቻልም ልትሆና አንዱን ልጥቀስ። አስራት ክፈሉ። ይሄ በጣም መርዝ የሆነ ነገር ነው። በፕሮቴስታንት ትምህርት በቤተክርስቲያን በመጽሐፍ ቅዱስ ውስጥ አማኞች ለቤተክርስቲያን አስራት እንዲከፍሉ የሚያስገድድ አንድም ነገር እንደሌለ ፓስተሮቹም አስተማሪዎቹም ነቢያቶቹም ሽማግሌዎቹም በሏቸው ጠንቅቀው ያውቃሉ። ነገር ግን ልቦናቸው ይህንን እያወቀ ይህን እውነት ጠንቅቆ እያወቀ አይናቸውን በጨው አጥበው ፍጥጥ ብለው አስራት ክፈሉ፣ በታማኝነት ለቤተክርስቲያን ክፈሉ ይላል እና ይሄ አይን ያወጣ ሌብነት ነው እና ይህንን የምለው ችግሩ ይሄ ብቻ ስለሆነ አይደለም። ይሄም ብቻ ቢሆን ኑሮ መልካም በሆነ ነበረ። ምክንያቱም ገንዘብ ፈላጊውም ገንዘቡን አግኝቶ ገንዘብ ሰጪውም ደግሞ የሚፈለገውን አግኝቶ በቃ በዛው ቢረሳ ጥሩ ነበረ። ግን በዚህ ብቻ የሚያበቃ አይደለም።
እንዳለ የኦርጋናይዜሽናል ስትራክቸሮቹን የተለያዩ ደግሞ የአምልኮም ይሁን የትምህርትም ይሁን የተለያየ አይነት ፕሮግራሞችን እንዳለ ስትራክቸሮቹን ልብ ብትሉ እያንዳንዱ ነገር ገንዘብ ላይ ባነጣጠረ ሁኔታ ዲዛይን እንደተደረገ ትመለከታላችሁ። ይሄ ደግሞ ወደ ምን ያመጣል? ዋና ዋናዎቹ የመጋቢ ነን የሚሉ ሰዎች ገንዘብ ላይ አተኩረው ባሉበት ሰዓት ነገሮች ዝም ብለው አይቀጥሉም። ጠላት እንደፈለገ ጠቦቶችን እያወጣ ማረድ የሚችልበት፣ እንደፈለገ በምዕመናን መካከል ብዙ የጨለማ ስራ ሊያከናውን የሚችልበትን እድል ነው የሚፈጥሩት። ስለዚህ በጣም ብዙ ታሪኮች እንሰማለን በየቤተ ክርስቲያኑ። ብዙ አይነት እጅግ ለመስማት የሚዘገንኑ ግፎች ይፈጸማሉ። ሰዎችም ነገሮችን ኤክስፖዝ አድርገው ሰው እንዳይሰማ በማፈርም በተለያየ አይነት ፍራቻ ምክንያት አፍነው ይይዛሉ እንጂ በየዚህ አይነት ገንዘብ ላይ ያተኮሩ ቤተ ክርስቲያናት ውስጥ የሚፈጸመው ታሪክ ለመስማት የሚዘገንን ነው። በእግዚአብሔር ቤት ውስጥ እንደዚህ አይነት ታሪክ ይፈጸማል ብለን ለማሰብ እንኳን ይከብዳል። ይህ የጨለማው አሰራር ነው። ይህ የክፋት አሰራር ነው። ነገር ግን ይህን አቅደውም ላይሆን ይችላል። እነሱ ሀሳባቸው ገንዘብ ነው። ግን በዚህ ውስጥ ለሰይጣን የሚሰጠውን እድል ጌታ ኢየሱስ ደሙን ያፈሰሰላቸው ጨቅላ ሕፃናት ለምን አይነት ክፉ ተኩላ ተላልፈው እየተሰጡ እንደሆነ ማመን አንችልም። እየተፈጠረ ያለው ታሪክ አስራት ማውጣት በጣም ተገቢ ነገር ነው። ይህን አልክድም። ግን ለቤተ ክርስቲያን ክፈሉ፣ ለእኛ አምጡ የሚሉ እና እነዚህ አይነት ሰዎች ዋጋቸውን ይቀበላሉ። አንዳቸውም አያመልጡ። አስራት ማውጣት፣ ለድሃ ለጎደለው ሰው ማካፈል እጅግ በጣም መልካም ነገር ነው። ያገኘውን ሁሉ ጥርግ አድርጎ ብቻውን የሚበላ ሰው ክርስቲያን ነው ማለት አልችልም። ነገር ግን በአገልግሎት ስም የሚደረግ ግልጽ ማጭበርበር አለ እና ይህን መሰለ ዝርፊያ እንግዲህ በሰፊው የተተገበረ በፕሮቴስታንት ቤተክርስቲያን ውስጥ እናያለን። ለምን? የገንዘብ ፍቅር ነው፣ የጥቅም ፍቅር ነው፣ የዓለማዊነት ፍቅር ነው። ስለዚህ የፕሮቴስታንት ቤተክርስቲያን ሳይታወቃት እንግዲህ ይሄ ምን አድርጓታል ማለት ነው? እልም ያለ መንፈሳዊ እንቅልፍ ውስጥ እንድተኛና ልጆቿን ላያቸው ላይ ተኝታ አፍና እየገደለች እንዲሆን አድርጓታል ነገር ነውና ይህ ነገር እንግዲህ የሚገርመው ልጆቿን አፍና መግደሏ ብቻ አይደለም የሚያመሳስላት ከዛች በፊቷ ሴትዮ ጋር ወንጌልን ልስበክ እያለች ወደ ጎረቤቷ ወደ ኦርቶዶክስ ቤተክርስቲያን ትሄድና ልጅ ትሰርቃለች፣ የራሷ ልጆች ሲሞቱባት ማለት ነው። በዚህ ማለት ደግሞ ሁለቱም ቤተክርስቲያናት ልጁ የኔ ነው በሚል ሙግት ወይም ጦርነት ውስጥ ገብተው ብዙ ዘመን ያስቆጥራሉ እና ፍርድ ለመስጠት የሚቸግር ቢሆንም ፍጻሜው ግን ምንድነው? በንጉሱ እጅ ነው። እውነተኛዋ እናት ስለማትታወቅ ምን አለ ይላል ጌታ? ሰይፍ አምጡልኝ አለ። ቃሉ ሰይፍ ነው። ሰይፍ አምጡልኝ አለ። በቃል ይለይ ተባለ እና የእናቶቹ ምላሽ ምን ሆነ ተገኘ? እኔ የኦርቶዶክስ ቤተክርስቲያን ምላሽ ምን እንደሆነ እስካሁን ድረስ አላወቅኩም። ግን የፕሮቴስታንት በመካከሉ ስላለውኝ በደንብ አውቀዋለሁ። በአደባባይ ነው ብቻ ሳይሆን በአደባባይ በሰፊው ተሰምቷል። ጮክ ተብሎ ሊካድ በማይችል ሁኔታ ለገንዘብ እንጂ ለልጁ መቆራረጥ ደንታ እንደሌላት በአደባባይ መስክራለች። 5 ሰው 10 ሰው 20 ሰው ይሆን በየግሮን ነው ቤተ ክርስቲያን ማቋቋም ልማድ ተደርጓል። ለክርስቶስ አካል ደንታ ያለው የለም። 5 ሰው ይዞ መገንጠል፣ ለብቻው ሌላ ህብረት ማቋቋም፣ ከዛ አስራት ከፋዩን በቃ መሻማት፣ እርስ በርስ መሽቀዳደም። ወንጌል ስብከት ይባላል፣ ግን ኢትስ ቢዝነስ ማርኬቲንግ ነው የተያዘው፣ ወንጌል አይደለም። እና የክርስቶስ አካል እንደፈለገ ቢበጣጠስ ደንታ እንደሌላት በዝምታዋ አሳይታለች ማለት እና ሐሰተኛ እናትነት ይሄ የዚህ ምልክት ነው። ይህን መካድ የሚቻል ነገር አይደለም። በአደባባይ ማንም እንዳይክድ አድርጎ ጌታ በአደባባይ እያሳየው ነው። ልጆቿን ጌታ ሊመልስላት መልሶ ሊሰጣት ልክ ጠቢቡ ሰለሞን ለእውነተኛዋ እናት እንደሰጣት ልጆቿን ሊሰጣት ጌታ ጥሪ እያቀረበላት እንደሆነ ይሰማኛልና እውነተኛውን የእግዚአብሔርን ወንጌል ለማስተማር ሁላችንም ልንተጋ ይገባናል። እግዚአብሔር ይባርካችሁ።
እስከ መጨረሻው ስላዳመጣችሁኝ መልካም ፋሲካ።